ቦታ ላይ የምታወሪ ሎዛ ነይ እስቲ አውሪ። አንቺ ሊጣ የትኛው ጀግንነት? ወልቃይትር ጥለዋል፣ ራያን ጥለውታል፣ 4 ኪሎን ጥለውታል፣ ሙሉ በሙሉ ሁሉንም ቦታ ጥለውታል። ጀግንነት እንደዛ ነው እንዴ? እንደዛ ነው እንደ ጀግንነት? እንዴት ሁሉንም ቦታ ለቀወጣ? ትግራይ ላይ ጢሻ ውስጥ ተደብቀ ተኝተ ወዲ አብይ መጣብኝ፣ ድሮን አመጣችብኝ፣ አረ ወይኔ አብይ ይቀል ወዲ ስትለየው አልክ። እንዴት ነው ጀግንነት? ጀግንነት እንዴት ነው? ድሮን አመጣች ወዲ ጓንቴን አቀብለኝ፣ ጓንቴን ወይኔ ጓንቴን ነው የሚለው እኮ ደብረ ጽዮን። ጓንቴን እንኳን ሳላረገው ልሞት ነው እያለ እኮ ነው። እዴ ቤተሰብ ምልልክ በልል እንዴ! ጀግና እኮ 4 ኪሎ የገባ እንጂ 4 ኪሎን ፈርጥጦ ጥሎ የወጣ አይደለም ጀግና። በምንኛው ጀግና እኮ አማራውን ብታመጣ፣ አማራውን መከላከያውን ብታመጣ፣ አማራ ልዩ ኃይሉን መከላከያውን ፋኖውን ብታመጣ በ13 ቀን ወልቃይትና ራያን ያስለቀቀ ነው ጀግና ያለው ወይስ ሊጥ የሚጠጣ መቀሌ ገብቶ ነው? አትለኝም።